የጌታችን ኢየሱስ ክርስቶስ ወደ ምድር መምጣት ይሄን ኮሬክት ለማድረግ ነው። እውነተኛ ፕሮቴስታንት፣ እውነተኛ ሙስሊም፣ እውነተኛ ኦርቶዶክስ ቴዎሎጂያን ያስቀመጡት የተለያየ መስመር አለ አይደለም። የእውነት ከሆነ እንዳስተምሮቱ ከሆነ የሆነ ቦታ ይገናኛሉ። ኮሬክትሊ ነው ኢትዮጵያ ውስጥ ሃይማኖቶች ፋውንድድ የሆኑት። ድንገት ቁጣ ስለተሞላን ሁላችን ብሶት ስላለን ማንኛውም ኮዝ ያስነሳናል። እኔ ጭፍቅቅ ብዬ አሁን የታባቱ ሙስሊም ምናምን ብለው መቼ ነው የሚመጣው? እንዳይመጣ ነው እንዴ የምፈልገው? እኔ እኮ አንዳንዴ አይገባኝም። እውነተኛ ፕሮቴስታንት፣ እውነተኛ ሙስሊም፣ እውነተኛ ኦርቶዶክስ ቴዎሎጂያን ያስቀመጡት የተለያየ መስመር አለ አይደለም። የእውነት ከሆነ እንዳስተምሮቱ ከሆነ የሆነ ቦታ ይገናኛሉ። ግን ብዙ ጊዜ በዓለም ታሪክ የሃይማኖቱ ውዝግብ የሚያስነሱ ሃይማኖተኞች አይደሉም። በሃይማኖት ውስጥ ያሉ በውስጣቸው ክፍተት ያለባቸው ሰዎች ናቸው እና የሌላው ሃይማኖት ሰላም ይነሳቸዋል። በነገራችን ውስጥህ ክፍተት ሲኖረው ሌላው እምነት ያንን ክፍተት የሚሸነቆርብህ ይመስለዋል። የሚያሳፈው ስለሚመስል እንዳይኖር እንፈልጋለን። ግን የእውነት አማኝ ሙሉ ከሆነ ኖረ አልኖረ ብዙ ችግሩ አይደለም። ሌላውን አንደርማይን በማድረግ ሊለመልም አይሞክርም። እውነተኛ አማኝ ሌላውን በመግፋት እንትን ማድረግ ብዙ የሃይማኖት ጽንሰ ሐሳብ አይደለም። በነገራችን ላይ ግን ድንገት ቁጣ ስለተሞላን ሁላችን ብሶት ስላለን ማንኛውም ኮዝ ያስነሳናል። ማንኛውም ማለት ነው። አሁን ብሔርም ያነሳሳናል፣ ሃይማኖት ያነሳሳናል። በነገራችን ላይ ደግሞ አንድ አሁን የጾታ አጀንዳ ደግሞ እንሰጣለን። እኛ ሴቶች፣ እኛ ወንዶች ብቻ ዋናው አጀንዳ ነው። በቃ ውስጦችን ብሶት አሉ ብዙ እና ብሶት የሚገፋፋው ትንሽ ነገር ሲያገኝ ማንኛውም ነገር እናደርጋለን እንጂ የእውነተኛ የእምነት ችግር አይደለም። ኢትዮጵያ ውስጥ ብዙዎቹ ችግሮች የሚመነጩት አስተምሮዎቹም አይደለም። ኮሬክትሊ ነው ኢትዮጵያ ውስጥ ሃይማኖቶች ፋውንድድ የሆኑት። በጣም እስልምናም ክርስትና በየመልኩም ኮሬክትሊ ነው ፋውንድድ የሆኑት መጀመሪያ አካባቢ ማለት ነው። ኋላ የምንሸነቁረው ነገር ምናምን ነው እንጂ የመጀመሪያው አቀማመጡ በጣም ጥሩ ስለሆነ አሁን ያለው ያልፋል። ለዚህ ማሰሪያው ከባድ ነው። በነገራችን ላይ አንድ ሰው አንድ ጽሑፍ ልኮልኝ ሳነብ ልጆቹ ነው ሙስሊምና ክርስቲያን ሆነው ሲያድጉ እና ቤታቸው የእስላም ስጋ የክርስቲያን ስጋ ሲባል ይሰማሉ እና አንድ ጊዜ ቆቅ ይይዙና ቆቅ ማለት የማታውቁ ዋይልድ ዶሮ እንደማለት ነው። ከዛ ጫካ ምናምን አርደው ምናምን ቀቅለው መብላት ይፈልጋሉ እና ይገነጥሉና ይሄኛው የእስላም ነው ይሄኛው የክርስቲያን ነው ይላሉ። ግን አንድ ቃና ያላቸው ለመቀቀል ማለት ነው። ከዛ በኋላ ሲሊ ይመስላል ስቶሪው ምንድነው? ኦኬ አንደኛው ላይ ምልክት የክርስቲያኑ ላይ ክር እንዲታሰርበትና አብሮ እንዲቀቀል ሆነ። እንደዚህ አይነት ነገር ነው ያደግ ነው። እውነት ለመናገር የሙስሊሞች በዓል ሲሆን ክርስቲያኖች አከብራሉ። ክርስቲያኖች ይሄ ማለት መናፍቅነት አይደለም። እንደ ሰው ላመነበት ነው እኔ ድጋፍ የምሰጠው። እንደ ሰው ላመነበት ከመሰለው ያንን ሳሳየውም ነው ወደ እኔ ብርሃን አለ ነው የሚመጣ። እኔ ጭፍቅቅ ብዬ አሁን የታባቱ ሙስሊም ምናምን ብለው መቼ ነው የሚመጣው? እንዳይመጣ ነው እንዴ የምፈልገው? እኔ እኮ አንዳንዴ አይገባኝም። ኦኬ ያኛው እምነት ነው ስተት ነው ካል ወደዚህኛው እንዲመጡ ነው አለ የምንፈልግ። እንዴት ነው የምታመጣቸው ታዲያ? ትትና ብርሃን ትብብር በማሳየት እኮ ነው። በነገራችን ላይ በሃይማኖት እኮ የጌታችን ኢየሱስ ክርስቶስ ወደ ምድር መምጣት ይሄን ኮሬክት ለማድረግ ነው። በእስልምናም የነብዩ መነሳት ያንን ኮራፕሽን ኮሬክት ለማድረግ ነው። እንግዲህ ተሳክቶላቸዋል ወይ? የተሳካላቸውን ፓርት በደስታ ይቀበሉታል፣ ያልተሳካላቸውን ደግሞ በቅጣት ይጠብቁታል። ይሄ ነው የሰው ልጅ ጣፋንታው ማለት ነው። ስለዚህ ትምህርት ጠቃሚም ጎጅም ሊሆን ይችላል። ግን ቅድም እንዳልኩት በሞራሊቲ ከተደገፈ ከጉዳቱ ይልቅ ጥቅሙ ያመዝናል ለማለት ያክል ነው።
ብዙ ኮንፈረንስ ብዙ ምናምን ቢደረግ ወይ ብዙ መስጊድ ቢሰራ ለኔ ችግር አይደለም አሁን ለኔ ማለት ነው ምክንያቱም ውስጤ ሶሊድ የሆነ እምነት አለ ብዬ አምናለሁ ይሄ የኔ እምነት ነው ሰዎች ሁሉ እምነታቸውን በስራ ቢገልጹት ደግሞ ከንግግር ይልቅ በስራ ከሆነ እኮ ሰላም ያመጣል ጥሩ ሙስሊም እኮ ከጎን ላለው ኦርቶዶክስ ሰላም ነው የሚሰጥ አይደል እንዴ ጥሩ ኦርቶዶክስ እኮ ቢሮ ውስጥ ሰላም ነው የሚረጨው እሱ ባለበት ሁሉ ጊዜ ሰላም ነው ዙሪያውን እንደ ብርሃን እኮ ነው ሻማውን ዙሪያውን ነው አይደል የሚበራ ጥሩ የሆነ ታማኝ ፕሮቴስታንት እኮ ሰላም ይሰጣል አብረው ስትሆን አይደል አይሸነቁርህም ጥቅስ አመጥቶ ሊያሳምምህ አይሞክርም ይሄ ምናምን ቲት ፎርታት ምን ሄደው እኮ ሁሉ ማርያም አታማልድም እኔና የሚልህ እኮ በሽተኛ ሰው እኮ ነው ለምንድን ነው እኔን የሚጎዳኝ ብጎዳበት ምን ዋጋ አለው ከዛ ይልቅ ቁጭ አድርጎ እንዲህ ነው ቢለኝ ይሻል ነበር አይደል እና የመሸነቋቆሩ ነገር በነገራችን ላይ የሃይማኖተኞች ጠባይ አይደለም ነው ይሄንን በደንብ እናያለን ሴኩላር መሆናችን አይደለም ሾይ ስለሆነ ነው ችግር የሆነው ስንዘምርም ሾይ ነን ከለ እየሰማ አይደለም ነው ግን የሚዘምር ለጌታ ይዘምር ነው የሚለው ግን እኛ እሱ መስማቱ ደስ እንዲለው አይደለም ርህ ማለቱ ነው በእኔ መዝሙር መድመቅ ማለት ነው እዚህ ሃይማኖት የለም በነገራችን ላይ ይሄንን የሃይማኖት መገለጫ አድርገን ለየሃይማኖቶቹ አንስጠው በእግዚአብሔር አንስጠው ያለ ኢትዮጵያውያን ሙስሊሞች መንፈሳውያን እኮ ናቸው ኢትዮጵያዊ ሙስሊም እኮ እንደ ሳውዲ አረቢያ እንዳለው ኢራን እንዳለው ኩዌት እንዳለው አይደለም መንፈሳዊ ናቸው ይሄን መሰክራለሁ ኢትዮጵያ ውስጥ ያለ ፕሮቴስታንት እኮ መንፈሳዊ ነው እንጂ አሜሪካና አውሮፓ ሄደን እንዳየነው እኮ የኛዎቹ ቅዱሳን ናቸው በእውነቱ እንዴት ኢትዮጵያዊ አማኝ ግብጾች እኮ ኦርቶዶክሶች ሲያገኙን እኮ የሚሉ አንዴ ኢየሩሳሌም ሄጄ የቅዱስ ጊዮርጊስ መቃብር አለና ስንወርድ ግብጾች እየጸለዩ ነበር መቃብሩ ላይ እኛ ስንገባ ብዙ ስርዓት የለን እየተጫጫሁን ስንገባ ፋዘር ብለስ ሚ ያልኳቸው ትልቅ ካህን ናቸው እና አሳለሙኝና ለተከታዮቻቸው these are Ethiopians let's get out they are spiritual አሉ እንደዛ ምንባል ሰዎች ነው እና እኔ ብንጠነቀቅ ነው የሚሻለው ፖለቲካው ነው እንጂ ኤክሰርሳይዝ ማድረጋችን አለም ችግሩ አንዱ እሱ ነው ሁለት አንተ የምትጽፈው ሶማሌውን እያሰብክ ነው ወይ ጋምቤላውን እያሰብክ ነው ወይ እኔ አሁን እግዚአብሔር በሚያውቀው የጻፍኩት ማቀው